እንደምን አላችሁ? ዛሬ ላቀርብላችሁ የፈለግነው የምግብ አይነት ጎመን በድንች ኳስ ነው። ስለዚህ ለጎመን በድንች የሚያስፈልጉ ግብአቶች እርድ፣ ጨው፣ አንድ ማንኪያ ሚጥሚጣ፣ የተፈጨ ዝንጅብልና ነጭ ሽንኩርት፣ እዚህ ጋር የስንዴ ዱቄት ይታየና 2 ማንኪያ የሚሆን እዚህ ጋር በስሎ የተፈጨ ድንች ነው። አይነቱ ያው እዚህ ጋር ላይ ለማሳየት ያህል እዚህ ጋር እንደምታዩት የበሰለ ጎመን አለኝ። ስለዚህ ጎመናችን ከበሰለ በኋላ አድርቀነው እንደዚህ እናዘጋጀዋለን። ስለዚህ ማብሰያ ላይ እንገናኝ። አመሰግናለሁ። እሺ አሁን ተመልሼ መጥቻለሁ። ድስቴ በሳት ግሏል። ትንሽ ዘይት ነው የሚያስፈልገኝ። ስለዚህ አሁን ማድረገው ነገር ምንድነው? ስለዚህ የተፈጨ ዝንጅት፣ ሚጥሚጣና በርበሬ ከዛ በኋላ ለ2 ደቂቃ እናበስለውና በከፍተኛ የሆነ እሳታችንን ጨምረን ነው። ከዛ ከ2 ደቂቃ በኋላ ተመልሼ እመጣለሁ። አመሰግናለሁ። እሺ ያው ተመልሰን መጥተናል። የበሰለውን ጎመኔ በተፈጨው ድንች ላይ እናቀላቅላለን። ድንቹ በደንብ በስሎ መፈጨት አለበት። ምክንያቱም ለሚቀጥለው የምግብ ዝግጅት ስለሚያገለግለን። ስለዚህ ያው ለምታዩት በሰለ ጎመኔ ከነሚ ታውና ነጭ ሽንኩርቱ ጋር አሪፍ ቃሪያ ይዟል። ግን አሁን በጣም ሞቃት ነው። ስለዚህ እንዲቀዘቅዝልኝ እፈልጋለሁ። ለተወሰነ ደቂቃ እስኪቀዘቅዝ እንተውና ተመልሼ እመጣለሁ። እንደምታውቁት ያው ያዘጋጀሁትን የተፈጨ ድንች፣ ጎመን እና ዱቄትና እርዴን ያው እንደዚህ ኳስ እያደረኩ የሰራሁት ነው። ስለዚህ አሁን የምናደርገው ነገር ምንድን ነው? ያቀላቀልኩትን የተፈጨ ድንችና ጎመንን እንደዚህ ኳስ እየሰራሁ ከጨረስኩ በኋላ በጣም ሞቃት ነበር። በጄ መንካት ስለማልችል ነው ትንሽ የቆየሁት። ስለዚህ የሚያስፈልግ ነገር ከጨረስን በኋላ በትንሹ ፍሪጅ ውስጥ ለ30 ደቂቃ መቆየት አለበት። በትንሹ ስለዚህ እሺ ተመልሼ መጥቻለሁ። ያዘጋጀሁትን የድንች ኳስ በጎመን አሁን ዘይት ልጥብስ ነው። ያው እንደምታዩት ዘይቴ በደንብ አድርጌዋለሁ። በጣም ጥንቃቄ ያስፈልጋል፣ ምክንያቱም ሊፈርስ ስለሚችል ይህንን ፕሮሰስ ደጋግሜ እሰራዋለሁ። ስለዚህ ይህን ከጨረስኩ በኋላ እንደምታዩት ይህን የሚያክል ብዛት አለኝ። ይህን ከጨረስኩ በኋላ ቅርብ ጊዜ እንገናኛለን። አመሰግናለሁ። ያው እንደምታዩት አሁን ተመልሼ መጥቻለሁ። እንደዚህ ሆኖ በስሏል። በጣም ያምራሉ። ስለዚህ ያሉኝን የድንችና የጎመን ኳሶች በአጠቃላይ እደግማለሁ። ስለዚህ ጠረጴዛ ላይ እንገናኝ። አመሰግናለሁ። እሺ እንደምታዩት ጠረጴዛ ላይ እንደዚህ አቅርቤዋለሁ። የድንችና የጎመን ኳስ ለጾም ሰዓት በጣም አሪፍ ነው። ለቬጀቴሪያኖች በጣም አሪፍ ነው። ስለዚህ ማባያ እዚህ ጋር ያቀረብኩት ነገር አንቆርጫ አረጋለኝ። እነዚህ ለ2 ከትፌ አሳይቻችኋለሁ። በጣም አሪፍ ነው። ሌላ ጊዜ እንገናኝ። አመሰግናለሁ።